አብዛኞቹ በትግራይ ያሉ የተቃዋሚ ፓርቲዎች ህወሓት ለራሱ ዓላማ ሲል የፈጠራቸው ናቸው ሲሉ ብዙዎች ያነሳሉ። የዘርፉ ምሁራንም ይሁን የተለያዩ ሰዎች ያነሳሉ። እንኳን የትግራይ ህዝብ ቀርቶ ፓርቲዎቹ በራሳቸው ህልውናቸው ህወሓት ነው የሚሉ ሰዎች በሞሉበት ከህወሓት የተሻለ ለትግራይ ህዝብ ምን ሊመጣ ተችሎ ወይንም ምን እንዲመጣ ታስቦ ነው ህወሓት የትግራይ ህዝብ ህልውና አይደለም ያሉት በፖለቲካው ረገድ? እሺ፣ አመሰግናለሁ። 2 ደቂቃ አሉት። 2 ደቂቃ። እሺ፣ እኔ ቅድም በተወሰነ መንገድ ከዚህ ሀሳብ ጋር እስማማለሁ። ተቃዋሚ ፓርቲዎችን አንዳንዶቹን እንደዛ ስል ሁሉንም እያልኩ አይደለም። ነባር የነበሩ ፖለቲካ ፓርቲዎች አሉ እና አረና ምናምን፣ ግን አብዛኞቹን አዳዲስ ብቅ ያሉ ፓርቲዎች ህወሓት በአንድም ሆነ በሌላው መንገድ ተጽዕኖ ፈጥሮባቸዋል ወይም ፈጥሯቸውም ሊሆን ይችላል ብዬ አምናለሁ። በተለይ ከ2018 ለውጥ በኋላ ህወሓት ወደ መቀሌ ከሄደ በኋላ የተፈጠሩ ፓርቲዎች ናቸው። አንዳንዶቹ በአካልም በተለያየ መንገድ ፈጥሯቸዋል ምትነው የተፈጠሩ ናቸው ማለት ህወሓት እኮ ምርጫ ቦርድ የለውም። እውቅና የሚሰጠው ምርጫ ቦርድ ነው። 2 ደቂቃ ስላላችሁ እውቅና የሚሰጠው ምርጫ ቦርድ ነው ብዬ ነው። መልቲ ፓርቲ ዲሞክራሲ አለ የሚል እንትን ለማሳየትም ብሎ ሊሆን ይችላል። የፖለቲካ ፓርቲ መሆኑን እንዳንረሳ። የሃይማኖት ድርጅት አይደለም። የራሱ የሆነ ግቦች አሉት፣ የራሱ የሆነ ስትራቴጂዎች አሉት። ስለዚህ ከዛ አንጻር ብናየው መልካም ነው ብዬ ገምታለሁ። ለዛ ነው እንግዲህ 2012 ላይ የራሱ ምርጫ አካሂዶ የራሱን ኮሚሽን አቋቁሞ እነዚህን ፖለቲካ ፓርቲዎች አሳተፍኳልና 99% ድምፁን ወስዶ ቁጥርፍ ያለው። ይህን መርሳት የለብንም። የ2012 የትግራይ ምርጫ እንደ ምሳሌ ማስቀመጥ ይችላል። ራሱ ምርጫ ኮሚሽን አቋቋመ፣ ራሱ ጋበዛቸው፣ አወዳደረና 99% አሸንፍ ያለው ብሎ በይፋ በጠራራ ፀሐይ ነው ያን ምርጫ እንትን ያለው። ያም በኋላ ምን ዋጋ እንዳስከተለው እናውቃለን። ስለዚህ ከዛ አንጻር ነው ማየው። ዋጋ ያስከተለው እሱ ነው። ዋጋ ያስከተለው እሱ። ቆይ አቶ አስመላሽ ባኩ፣ አይ ዋጋ ያስከተለው አይ ለምን ሪያሊቲውና ይኸው እዚህ ጋር የግድ የእርሶን ሪያሊቲ እንዲያወሩ እኮ አይደለም። የእርሶን ፖለቲካ ፓርቲዎች እሱ እስከፈጠራቸው ድረስ የትግራይ ህልውና በሱ ላይ የተመሰረተ ነው የሚለው ነገር ኮምፕሊት አልስማማም። ቢኮዝ በብዙ ሀገራት ተሞክሮ እንደዚህ ሄጂሞኒክ የሆኑ ወይም የበላይነት አውራ ፓርቲ ነን የሚሉ ተሞክሯል በብዙ ሀገሮች። የሆነ ሰዓት ላይ ይከስማሉ በተለያዩ ሀገሮች። እንደውም እድሜው ረዘመ እንጂ ህወሓት አይከስምም። የህወሓት እድሜው መርዘም ነው የሚገርመኝ እንጂ የብዙዎቹ ከስመዋል። እንደዚህ የሚባል አስተሳሰብ በጊዜ ሂደት ውስጥ የሚቀየር ነው። በትውልድ ቅብብሎች ይቀየራል። ተቸንክራ አትቀርም። 60ዎቹ ላይ ባነበር አስተሳሰብ ይቀጥላል ብዬ አልገምትም። የትግራይ ህዝብ ለወደፊቱ የተሻለ ነገር ይዞ ይመጣል ብዬ ነው የማስበው።